ሰላም ሰላም፣ እንዴት ናችሁ? ሰላም ሁሉ መልካም፣ እግዚአብሔር ይመስገን። እኔ ሰላም ነኝ። በያላችሁ ሰላማችሁ ብዝት ይበልልኝ። ትናንትና በሰሩት ቪዲዮ ላይ ማለት ነው። እሱ ምንድነው እንደው ሄልን ማለት ሩታ በጣም እሁድን ማደመቅ ሽብረቅ ብለን ማሳለፍ አለብንና ብዙ ጊዜ ወርቀን እንደዚህ ነው የምንውለው። ለዛ ነው በጣም የሆነ እንትናሽ ማለት ሁለተኛ ሚስት ለመሆን በጣም ጥረትሽ እየበረታ ነው። ስልሽ አንዳንዴ አንቺ አሁን የእውነት ሪል እንደው የሄርሜላን ጓደኝነት ፈልገሽ ነው? ኧረ ተይ ሩታ ተይ፣ አትፎክሪ፣ ተይ የምር አትፎክሪ ምልሽ ይሄና ልኮ እንደ እንትን ካሰብሽው እንደ እንዴት ነው በመልካም ከታሰበ እርግጥ ልትሆኚ ትችያለሽ። ግን ደግሞ እንደዛ አስበሽ እንዳልሆነ መቶ ያው ተመልካቹም ያው አንቺ እንትን ባልሽው ማለት እንዴት ናችሁ? ደህና ናችሁ? አንቺ ይሄን ሰሞን እያረግሽ ባለው ነገር ምንም ደስ ይመስገን። ዛሬም እንግዲህ በአዲስ በተለየ ቪዲዮ ፏድም ብርቅ ብለን መተናላችኋል ብለን ስል ብቻዬን አይደለሁኝም። አንድ እንግዳ አለ። ኦኬ በይቅርታ ልሸፈን ይችላል ምናምን በሚለው እንለፈው። ግን ደግሞ ጓደኛዬ የሚለው ግን አንድ እንግዳ ጋር ተመልሼ በመሰረቱ አብርሃም ነቄ ብሏል። ደስ የሚለው ነገር እሱም ነቄ ብሎብሻል። ግን ደግሞ በጣም ይዘሽ የመጣሽው ነገር በጣም ትንሽ ከባድ ነው ማለት ኧረ ተይ ሩታ፣ ከእንደዚህ አይነት ነገር የእውነት እልህ እኮ ቤት አይሰራም። እልህ ከእልህ ውጭ ምንድን ነው ኢትዮጵያ ውስጥ አብርሃም ብቻ ነው እንደ ወንድ ያለው? እግዚአብሔር የምር እኔ አንዳንዴ ሴቶች ምን ነካችሁ? ግን በሰላም ነው በቃ ፍቅርሽ እንደ ምድር አሸዋ በስቶ እንትና ማናት ኤርሜላም ያኔ በጣም በቃ አልቅሳ ምን ብላ በዛ ሰዓት በዚህ ጓደኛዬ ሁኚ ምናምን እሱን ለማግኘት ማለት ነው። አሁን አንቺም ደግሞ በቃ ጓደኛዬ ላድርግሽ ብለሽ ጭራሽ ብለሽ እንደዛ ብለሽ መጣሽ። አስበሽዋል? ስለዚህ አንቺ ጓደኝነቱን ፈልገሽ ሳይሆን የሆነ እንዴት ነው ቀርቢያት ልበቀላት አይነት ነገር ነው ይዘሽ የመጣሽው ነገር እና ይሄ ደግሞ ለአንቺ ማለት ይሄ በቀል የሚባለው መንፈስ በውስጥሽ እውነት መቼ እንደሚወጣ አናውቅም። አመት ልጅሽን ከወለድሽ በኋላ በእንደዚህ አይነት መንፈስ ነው ያለሽው ስቲል እስካሁን ማለት ነው። ስለዚህ በቃ ህይወት ይቀጥላል፣ ህይወት ይቀጥላል። አብርሃም ቢሄድ ሌላ አብርሃም ይመጣል፣ እሱም ይኸው ሩታ ሄደች ሌላ ሩታ መጣች፣ አለቀ በቃ። ስለዚህ ፍቹ በቃ ልጁን የምሬን ነው የምልሽ። አሁን አንቺ ምንም በቃ በባሌም በቦሌም አንዴ በነ ሜሮን ትመጫለሽ፣ አንዴ በነ አሁን ጭራሽ ብልሽ ደግሞ ወንድምዬ ጭራሽ ደግሞ የሆነ በቃ እሱ መፎገርም አይችልበት የሆነ እንትን ነገር ነው የምር። እሱ ደግሞ የበለጠ ሊያስበላሽ ነው መሰለኝ። ምንም ከኤፍሬም ጋር የጀመርሽው ጌም ምንም አያዋጣሽም እናቴ። አርፍሽን ተቀመጭ ይሻልሻል የምር። እነሱ ስጋ ናቸው፣ ተለያይቶት የማይለያዩ ሰዎች ናቸው። እና አርፍሽ እንደው ጠግዝሽን ይዘሽ ብትቀመጪ እንደኔ እኔ እመክርሻለሁ። ገብቶሻል? ምክንያቱም አንዳንዴ የማይሆን ነገር በቃ የማይሆን ነገር አይሆንም ነው። ገብቶሻል አይደለ? በማይሆን ነገር መታገል ደግሞ ትንሽ ያሰለቻል። እና አንቺን እንደዚህ አይነት ባህሪ ነው ያየሁብሽ። እና በቃ ራስሽን አታሰልቺ፣ አታድክሚ ራስሽን። ገባሽ? ለምን ለምንድን ነው እንትን የምትይው? እዚህ ጋር ዕቃ እየወደቀብኝ ነው፣ ይቅርታ እንግዲህ። እና በተቻለሽ መጠን እንትን በይ፣ ራስሽን ሆነሽ ለመኖር ሞክሪ። ጓደኛዬ ሁኚ ምናምን ለምትይው ነገር ደግሞ የማይመስል ነገር አታውሪ፣ አይሆንም። በቃ የሆነ ታይም ላይ በድሎሻል። አዎ በድሎሻል። አብርሃም የበደልሽ ነገር ማንም አይረሳውም። ምክንያቱም በእርግዝና ሰዓት ብዙ ነገር አድርጎሻል ምናምን በቃ አልፏል። ገብቶሻል አይደለም? እሱም የራሱን ህይወት ተመረጠው ነገር ጋር ይኑር። አንቺም ደግሞ በቃ ሌላ ህይወት ሲንግል ማም ሆነሽ ራስሽን አስከብረሽ ልጅ ነሽ፣ በእርግጥ ገና ልጅ ነሽ። አይ ነው ብዙ ነገር ላይ ይጠብቅሻል። ግን ደግሞ
በተመቸን ታይም ግን የቻልነው አሁን ከልጅሽ ጋር ያለውን ነገር ብቻ ነው እንሞክራለን ማለት ነው። በቃ ውጪ አብርሃም በዚህ ወጣ የራሴ ያደርጋለሁ ትንሽ ጊዜ ብቻ ነው ትንሽ ወራት ብቻ ነው ምናምን በሚለው ውስጥ ነው ያለሽ አንቺ። ያባሻረችሽን ከናካቴው የረሳሽው ላይ ይመስለኛል ሳስበው እና እባክሽን በተቻለሽ መጠን ራስሽን ለመሆን ሞክሪ። አሁንም ሰላም ፈልገሽ ሳሚ የመጣሽው ውስጥሽ የሆነ በቃ ከባድ ጥንስስ እንዳለ ነው የሚያስታውቀው። ያው አብርሃም ብሎታል ሄርሜላም በእርግጥ የዋነት ማለት ሞኝነት አይደለም ብላለች። የስ ማለት የቅርታ ልብ ቢኖራትም አንዳንዴ በነገሮች እንትን ብትልም ደግሞ ያ ሰው ደግሞ ሞኝ ማለት አይደለም። እሷም ልክ እንዳንቺ ተጠንቅቃ ነው የምጠብቅሽ። ሞኝ እንዳትመስልሽ ገባሽ? አንቺ ብቻ ሁሉ ነገር ማጫወት እንጂ እንዳይመስልሽ። በተሻለሽ መጠን እንትን በይ ከእንደዚህ አይነት ነገር ውጪ እና የራስሽን ህይወት ለመምራት ሞክሪ ነው የምልሽ። እኔ እንግዲህ የሆነ ይደብራል አንዳንዴ ተደጋጋሚ የሆነ ነገር እንደውም የእናንተ እንጃ አመቱ ሙሉ በቃ እንዳላቸው በቃ ሰው አንድ ቀን እንደው ሰላም የፈጠራችሁት መቼ ነው? ከቡታጅራ ልጅሽን ይዘሽ የመጣሽ ቀን ብቻ ትንሽ ሰላም ተፈጥሯል። ከዛ በተረፈ ግን ሁሌ እንደተባላችሁ፣ ሁሌ እንደተፋጫችሁ፣ ሁሌ በቃ የሆነ ነገር ሁሌ በሆነ ጭቅጭቅ ምናምን አንዴ በምናምን አንዴ በምትን አንዴ በዛ አንዴ በዚህ ኧረ ሩታ በእውነት የድሮ ማንነትሽን መልሽ፣ የድሮ ስርዓትሽን መልሽ። የምሬን ነው የምልሽ። አሁን አንቺ ሰሞኑን በጣም ቅዱስ እያጫወተሽ ነው የሌለ ቅዱስ በቃ ይቅርታ ምናምን የሆነ ሰላምታው ራሱ ከመጀመር እንዳለበት ራሱ በጣም እንዳስፎገርሽ የምታስታውቂ ደግሞ ምንድነው ታውቂያለሽ? ሰላምታ ከሷ ልጀምር ኧረ እባክሽ ተይ እንጂ ሌላ የለሽ የምር በጣም የሌለ በቃ የሌለ ሳክስ ነው መሰለኝ እና እንደዚህ እንትን አትልሽ። የእውነት በራስሽ ላይ ጌም አትጫወቺ። የምሬን ነው ብለሽ አንቺ በራስሽ ላይ ነው ጌም እየተጫወትሽ ያለሽ። ምናልባት አይታወቅም ነገ ላይ አብርሃምን መልሰዋለሁ ብለሽ ብዙዎቻችን ዛሬ ውሏችን ሊያብድ ነው። ከጀማመሩ ጀምሮ በቃ ሊያብድ ነው ማለት እና እናንተም እሁዳችሁን ሰው መልሼ ራሴ ያደርጋለሁ ብለሽ በእርግጥ አንቺ ጋር ጥፋት ስላለ ማለት ነው ብለሽ ይሆናል አሁን እንደዚህ እንትን እያረግሻለሽ እና ግን ደግሞ ዞሮ በተቻለሽ መጠን ራስሽን በማክበር ሴትነት ራስሽን በማክበር ነው። ራስሽን በማክበር ነገሮችን ብታደርጊ እንደኔ ማለት ነው። ይቅርታ ለብዙ ደግሞ የተሻለ ነው ብዬ አስባለሁ። ትንሽ ወጣ ያልሽናል ማለት በዚህ ልክ እንደዚህ ራስን ጥሎ መሆን የለበትም እንደኔ ማለት ነው። እንደኔ አስተያየት እንደ ተመልካች በቃ ራስሽን አክብሪ፣ ሴትነትሽን አክብሪ። ገብቶሻል? በዛን ሰዓት እንደዛ ራስሽን ስታከብሪ አብርሃም ራሱ መጥቶ ይቅርታ ይጠይቅሻል። እመኚ፣ የምሬን ነው የምልሽ። ቅድሚያ ለራስሽ በቃ እንትን በይ። ገብቶሻል? ማንነትሽን አክብሪ። ከዛ በተረፈ ግን